ሰው ልጅ ልብ ማለት ነው ልክ እንግዲህ እንትን ውስጥ ጭንቁላ ውስጥ ወይ ዲስት ውስጥ የተጣደ የሆነ ነገር ሲፈላ ሲፍለቀለቅ የሚገለባበጠውን ያክል እንደዛ ይገለባበጣል ማለት ነው። ما سمي القلب إلا من تقلبه فاحذر على القلب من قلب وتحويله እና ልብ እኮ ማለት ነው ቀልብ ተብሎ እኮ አልተጠራም ምን ስለሆነ እንጂ ዝም ብሎ የሚገለባበጥ የሆነ ነገር ስለሆነ እንጂ ኢንሻአላህ በአላሁ ሱብሓነሁ ወተዓላ ፈቃድ القلب السليم ሰላምና ጤነኛ የሆነ ልብ በተመለከተ ይሆናል ማለት ነው። إن إصلاح القلوب من المطالب العالية ልቦችን ማለት ነው ማስተካከልና ያማሩ ጥሩ ልቦች እንዲኖሩን ማድረግ ይሄ ማለት ነው ትልቅና አስፈላጊ የሆነ ነገር ነው። لأن القلب محل نظر الله سبحانه وتعالى ቀልብ ማለት እኮ ማለት የአላሁ ሱብሓነሁ ወተዓላ ባሮችን የሚያይበት የሆነው ቦታ ነው። አላሁ ሱብሓነሁ ወተዓላ ወላሁ يعلم ما في قلوبكم ይላል። አላህ እኮ በእናንተ ልብ ውስጥ ያለን ያውቃል ይላል። كما في صحيح مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله تعالى لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم መልእክተኛው አለይሂ ሰላቱ ወሰላም ይላሉ አቡ ሁረይራ በዘገቡት ባስተላለፉት በሆነው ሐዲስ ማለት ነው አላሁ ሱብሓነሁ ወተዓላ ወደ እናንተ ወደ ምስላችሁ ወደ አካል ክፍላችሁ ወደ ተክለ ሰውነታችሁ እንደዚሁም ደግሞ ማለት ነው ወደ ገንዘቦቻችሁ አይደለም የሚመለከተው አሉ። ነገር ግን አላሁ ሱብሓነሁ ወተዓላ የሚመለከተው ወደ እናንተ ወደ ልቦቻችሁና የምትሰሩት ወደ ሆኑት ስራዎች ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ማለት ነው። ልብ ማለት እንግዲህ ትልቅ የሆነ ከሰውነታችን ክፍል ትልቅ የሆነ ድርሻ ያለው ነው። የሱ መስተካከል ማለት ነው ሌሎች አካል ክፍሎች እንዲስተካከሉ አካል ክፍሎቻችን ማለት ነው የታዘዙትን ተፈጻሚ እንዲያደርጉ ከተከለከሉት ነገር የሚቆጠቡ አላህ ባዘዛቸው መልኩ እንዲቆሙ የሚያደርጋቸው ዋናው የልብ መስተካከል ነው ማለት ነው። ይህንኑ አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም ከማ ፊ ሶሒሐይን من حديث النعمان بن بشير رضي الله عنهما قال ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ملكتني عليه الصلاة والسلام على نقوى أواج سموال ملكتني عليه الصلاة والسلام በተክለ ሰውነት ውስጥ በአካል ክፍል ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰውነት ክፍል በሙሉ ይስተካከላል። እሷ የተበላሸች እንዲሆን የሰውነት ክፍል በሙሉ ይበላሻል አሉ መልእክተኛው አለይሂ ሰላቱ ወሰላም። ስለዚህ የሰው ልጅ ማለት ነው ኢማኑ ራሱ ሊስተካከልና ቀጥ ያለ አላህ እንደሚፈልገው ሊሆን አይችልም ልቡ እስከሚስተካከል ድረስ ማለት ነው። የልብ መስተካከል ማለት ትልቁን ድርሻ የሚይዝ ትልቅ ቦታ ያለው ነገር ነው ማለት ነው። ይህን አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም አሁንም ማለት ነው ከማ ፊ ሐዲስን ሐሰንን ሐሰነሁ አልአልባኒዩ ረሂመሁላህ من حديث أنس بن مالك رضي الله عنه قال لا يستقيم إيمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه ملكتني عليه الصلاة والسلام የማንኛውም ባሪያ እኮ ማለት ነው ኢማኑ የተስተካከለ ሊሆን አይችልም ልቡ እስከሚስተካከል ድረስ አለ። ልቡ ደግሞ የተስተካከለ ሊሆን አይችልም ምላሱ የተስተካከለ እስከሚሆን ድረስ። قال ابن رجب رحمه الله فأصل الاستقامة استقامة القلب على التوحيد የእስቲቃማ ማለት ነው ሰውየው ቀጥ ብሎ የተስተካከለ ዲኑ ላይ የጸና እንዲሆን መሰረቱ ልቡ በተውሂድ ላይ የጸናና በተውሂድ የተስተካከለ ሲሆን ነው አለ። فمتى استقام القلب على معرفة الله وعلى خشيته ልብ የተስተካከለ ጊዜ አለ አላህን በማወቅ አላህን በመፍራት ወኢጅላሊህ እሱን በማላክ ومهابته وإرادته ورجائه ودعائه الله سبحانه وتعالى بمالك بماكبر እንደዚሁም አላህን ተስፋ በማድረግና ከሱ ነገራቶችን በመፈለግ የሚያስፈልጉትን ሀጃዎች ካላህ በመከጀልና በመፈለግ እንደዚሁም አላህን በመለመን ወተወኩል ዐለይሂ እንደዚሁም በአላሁ ሱብሓነሁ ወተዓላ ላይ በመመካትና ወልኢዕራድ ዐማ ሲዋህ ከአላህ ሱብሓነሁ ወተዓላ ውጭ ካሉት በማፈግፈግ እነሱን ትቶ ወደ አላህ በመዞርና ወደ አላህ ኢቅባል በማድረግ አላህ ላይ በመመካት የዚህ ጊዜ ማለት ነው ኢስቲቃመቱል ጀዋሪህ ኩሉሃ ይህን ያደረገ ጊዜ የሰው ልጅ አካል ክፍሉ በሙሉ የተስተካከለ ይሆናል አለ።
ስለዚህ የሰው ልጅ ልቡን ለማስተካከል ልቡ ቀጥ ያለና እስቲቃማ ያለው እንዲሆንለት መጣር አለበት የዛም መሰረቱ ምንድነው ተውሂድ ነው በተውሂድ ላይ ልቡን ሊያንጽ ይገባል አማ ልብ በተውሂድ ላይ ካልታነጸ ኹራፋቶችን ተለመደ ሽርክያቶችን ከለመደ ኩፍርያት ከለመደ እንደዚሁም ደግሞ ሙህደታት ቢድዖችን ካስለመደው ልቡን ከዛም በኋላ ማለት ነው እስቲቃማ ሊኖረው አይችልም አላህን ሊፈራ አይችልም በትክክል አላህን ሊገዛ ተውሂድ ሊጣፍጠው አይችልም ለምን ሽርክን ታስለመደው ማለት ነው ስለዚህ ሽርክን ሊርቅ ልቡን ማለት ነው ከሽርክ ከኩፍር ሊያጸደው በተውሂድ ላይ ሊያነጸው ይገባል ማለት ነው አላህን በመፍራት ላይ አላህን በመገዛት ላይ ለአላህ በመተናነስ ላይ አላህ ላይ በመመካት በዚህ ላይ ማለት ነው ልቡን ተርቢያ ማድረግ በዚህ ላይ ማለት ነው ልምድ እንዲኖረው በዚህ ላይ የተስተካከለ እንዲሆን የሰው ልጅ ጥረት ማድረግ አለበት በዚህ መልክ የተስተካከለ ልብ የሆነ ጊዜ ነው ማለት ነው አካል ክፍሉ የተስተካከለ የሚሆነው አማ ልቡ የተበላሸ ከሆነ በሽርክ የተበረዘ ከሆነ ውስጡ ላይ ኹራፋት የተሞላበት የሆነ እንደሆነ ሁሉም ነገር ማለት ነው ያስፈራዋል ሁሉም ነገር ያስጨንቀዋል እንደዚሁም ማለት ነው ለአላህ Subhanahu Wa Ta'ala ከመጨነቅ አላህን ከመፍራት ቀርቶ ምን ይሆናል ማለት ነው ነገራቶች ሁሉ እንዲፈሩት ነገራቶችን ሁሉ ማለት ነው እንዲፈራ ይሆናል እንደተባለው ማለት ነው አላህ Subhanahu Wa Ta'ala የሚፈራ የሆነ አካል ሁሉም ነገር ይፈራዋል ከአላህ Subhanahu Wa Ta'ala ውጭ የሆነ አካል የሚፈራ ደግሞ ሁሉንም ነገር ይፈራል እንደተባለው ማለት ነው በዛ ሁኔታ ላይ ልቡ የተበላሸ ይሆናል አካል ክፍሉም እንደዚሁ ለሌላ ነገራቶች ተገዢ ለሌላ ነገራቶች ታዛዥ ይሆናል ማለት ነው አላህን በማመጽና ከአላህ ተውሂድ በማፈንገጥ ስለዚህ ልብ ማለት ነው በተውሂድ ላይ የታነጸ እስቲቃማ ያለውና የተስተካከለ እንዲሆን ማለት ነው የሰው ልጅ ጥረቱን ማድረግ አለበት ልብ የሚባለው ነገር አዩሃል ኢኽዋ ልብ የተባለበት እንደውም القلب كثير التقلب በጣም ማለት ነው መገለባበጥ አለበት አላህ Subhanahu Wa Ta'ala ልባችንን በሐቅ ላይ ያጽናልንና ልብ የሚባለው ነገር በየጊዜው የመገለባበጥ የሆነ ማለት ነው ባህሪ አለ ይሄን አስመልክቶ في مسند احمد بسند صحيح صححه الألباني رحمه الله في صحيحه من حديث المقداد ابن الأسود رضي الله عنه قال لا أقول في رجل خيرا ولا شرا حتى أنظر بما يختم له من على مقداد ابن الأسود رضي الله عنه باندي سولايكو مالتنا بملكام منهم بمدفول الناقر الشلم مالت مجرشون اسكم من ملكة درس يعني بعد شيء سمعته من النبي صلى الله عليه وسلم كنبي عليه الصلاة والسلام يسمعه نقر سلاله من الباتم سويه استقام علينا يبلو ቀጥተኛ ላይ ነኝ ጥሩ መንገድ ላይ ነኝ ብሎ ማለት ነው የሚያኮራ ነገር አይደለም እንደዚሁም ሰውየው መጥፎ ጥፋት ላይ ነው ከባድ ወንጀል ላይ ነው አደጋ ላይ ነው ተብሎ ተስፋ የማይቆረጥም ይሄ ሰው በቃ እንደዚህ ዘርቆማ እንዴት ይመለሳልም አይባልም እዚህ ነው ሚቅዳድም ያለው በሰውየው ላይ ኸይርም ይሁን ሸርን አልናገርም አለ ከመልእክተኛው አለይሂ ሰላቱ ወሰላም የሰማሁት ነገር ስላለ ምንድነው የሰማው ሲባል መልእክተኛው አለይሂ ሰላቱ ወሰላም ለቀልቡ ابن آدم أشد انقلابا من القدر إذا اجتمعت غليانا ولكتنيو عليه الصلاة والسلام يا آدم لجيكو مالتنا ولبو لك مالتنا وبجنكو الله استيتطاري هونو نجر እየተሰባሰበ ሲፍለከለክ እንደሚገለባበጠው እንደዛ ያደም ልጅ ልብ የመገለባበጥ ባህር ያለው ሲሉ መልእክተኛው አለይሂ ሰላቱ ወሰላም ስለሰማሁኝ የሰው ልጅ ከዚህ በኋላ በኸይር የሚሆን ማለት ነው በሸር ምን አለለም ማለት አልናገርም በማለት ተናገረ ማለት ነው قال ابن القيم رحمه الله وهذا من أحسن الأمثال وأبلغه ይሄ ማለት ነው ዲካ የደረሰና በጣም ያማረ የሆነ ምሳሌ ነው አለ በጣም ያማረ የሆነ ምሳሌ ነው መልእክተኛው አለይሂ ሰላቱ ወሰላም ያደረጉት የሰው ልጅ ልብ ማለት ነው ልክ እንግዲህ እንትን ውስጥ ጭንቁላ ውስጥ ወይ ዲስት ውስጥ የተጣደ የሆነ ነገር ሲፈላ ሲፍለቀለቅ የሚገለባበጠውን ያክል እንደዛ ይገለባበጣል ማለት ነው እና ልብም ልብ የተባለበት ከዚህ የተነሳ ነው ማለት ነው ልብም ልብ የተባለበት القلب ما سمي القلب إلا من تقلبه فاهذر على القلب من قلب وتحويل له እና ልብ እኮ ማለት ነው ቀልብ ተብሎ እኮ አልተጠራም ምን ስለሆነ እንጂ ዝም ብሎ የሚገለባበጥ የሆነ ነገር ስለሆነ እንጂ ስለዚህ ማለት ነው ልብህ እንዳይገለባበጥና ከሐቅ እንዳይዘነበልብህ የዚህ ጊዜ ማለት ነው የልብን መገለባበጥና መቀያየር ተጠንቀቀው ይላል ማለት ነው ለዚህ ልብ የሚባለው ነገር ምናልባትም አንዳንድ ሰዎች ይሸወዳሉ እኔ በቃ በስቲቃማ ላይ ነኝ እኔ በሐቅ ላይ ነኝ ተውሂድ ገብቶኛል እኔ ሱና ገብቶኛል እኔ ማለት ነው ከዚህ በኋላ ለቢዲዓ አልሸወድም አው ደግሞ ለሽርክ አልሸወድም ለማዕሲያ አልሸወድም በማለት ራሳቸውን በልበ ሙሉነት ፈተናል ሲጋፈጡ ታያቸዋለህ
ወደ ፈተና ራሳቸውን ሲያቀርቡ ታያቸዋለህ ለአህለል ሽርክ ማለት ነው ጆሮ ሲሰጡ ተሰማለህ ታያለህ እንደዚሁም ለአህለል ቢድዕ ጆሮ ሲሰጡ የነሱ ሪከርዶች ሲያዳምጡ ሁዱዳቻቸውን ማለት ነው ያዳመጡ ከነሱ የሆነ ነገር እንውሰድ ሲሉ ተሰማለህ ረተው ፈተና ላይ ተወድቃላችሁ ስትላቸው አይኔ ራሴን አቃለሁ በሌላም መልኩ ወንጀልም ላይ እንደዚሁ ማለት ነው መካከል ወንጀሉ መካከል ሆኖ አላህን ፍራ አይሆንም እዚህ ላይ ተወድቅበታለህ ሲባል ምን ይላል አይኔ ራሴን አቃለሁ ይላል ማለት ነው ላ እንደዛ አይደለም ልብ የሚባለው ነገር የመገለባበጥ ባህር ያለው በጣም ጥንቃቄና እንክብካቤ የሚያስፈልገው የሆነ ነገር ነው ማለት ነው በሐቅ ላይ እንዲጸና እስቲቃማ ኖሮት እንዲቀጥል ማለት ነው ሰለፎች የቁርአን አንቀጽ እንኳን ማለት ነው ታህለል ቢድዕ ሲነበብ መስማት አይፈልጉም ነበር ማለት ነው ሲቀራው ራሱ የሆነ ነገር ልብ ላይ ይወድቅና እጠማለሁ በሚል ፍራቻ ማለት ነው ስለዚህ ልብ የሚባለው ነገር በጣም ትኩረት ልንሰጠውና ልንከባከበው የሚገባ የሆነ ነገር ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም እንደው ምሳሌ ያደረጉት ልክ ማለት ነው እንደምንድነው ንፋስ እንደሚያወዛውዛት ላባ ነው ያደረጉት ማለት ነው كما في مسند أحمد وسنن ابن ماجه بسند صحيح صححه الألباني رحمه الله من حديث أبي موسى الأشعري رضي الله عنه قال رسول الله صلى الله عليه وسلم إن هذا القلب كريشة بفلاة من الأرض يقيمها الريح ظهرا لبطن መልእክተኛው አለይሂ ሰላቱ ወሰላም ይሄ ልብ እኮ አሉ አውላላ ሜዳ ላይ እንዳለች ምንድነው እንደ ላባ ነው አሉ ያችን ላባ ማለት ነው ንፋስ ምን ያደርጋታል እንደፈለገ ይገለባብጣታል ያንቀሳቀሳታል አውላላ ሜዳ ምንም የሚያቆማት ነገር በሌለበት አሉ ስለዚህ ልብ ማለት ይሄ ነው የመገለባበጥ የመቀያየር ባህር ያለው ዛሬ እስቲቃማ ላይ ያለ መስሎት ሊሸወድ ለፈተና ራሱን ሊያጋልጥ እኔ አልፈተንም ብሎ ማለት ነው ሊንበጣረር አይገባም ያ ሙቀልበል ቁሉብ ثبت قلوبنا على دينك አላሁ ስብሓነሁ ወተዓላ መለመን አለብን አንተ ልቦችን የምትገለባብጥ ይሆንክ ጌታ ሆይ ልባችንን በዲንህ ላይ እንዲጸና አድርግልን ብለን መለመን ያስፈልጋል እንደዚሁም ደግሞ ልባችንን ከሚያጠምና ከሚቀይር ነገር ልንጠነቀቅና ልንፈራ ይገባል ማለት ነው ይህንን አስመልክቶ አሁንም መልእክተኛው አለይሂ ሰላቱ ወሰላም في صحيح مسلم من ይላሉ من حديث حذيفة رضي الله عنه قال رسول الله صلى الله عليه وسلم تعرض الفتن على القلوب كعرض الحسير عودا መልእክተኛው አለይሂ ሰላቱ ወሰላም ምናሉ ልብ ላይ እኮ ማለት ነው ፈተናዎች ይቀርቡለታል አሉ የተለያዩ ፈተናዎች ይጋረጡበታል ይጋፈጡበታል ልክ ማለት ነው ሰሌን ሲሰራ አንድ ሰሌን ሁለት ሰሌን እየተባለ እየተሰገሰገ እንደሚሰራው አው ደግሞ ሰሌን ላይ የተኛ የሆነ አካል ሰውነቱን ቀስ በቀስ ያሰለኒው ሰውነቱን እየበላው ወደ ውስጥ እንደሚሰረሰረው ማለት ነው በዛ መልክ ቀስ በቀስ አንድ እያለ ፈተናዎች ለልብ ይጋፈጡበታል ይጋረጡለታል ማለት ነው فأي قلب أشربها نكتت فيه نكتة سوداء ማንኛውም ልብ ማለት ነው የዛን ጊዜ ፈተናው አለሱ ስትቀርብለትና ስትጋፈጥለት ከተቀበላትና ያችን ፈተና ጥቅጥት ታደረጋት የዛን ጊዜ ማለት ነው ልቡ ላይ ጥቁር ነጥብ ይደረግበታል አለ وأي قلب أنكرها نكتت فيه نكتة بيضاء እንደዚሁም ደግሞ ማንኛው ልብ ያቺ ፈተና ስትጋረጥለትና ስትጋፈጥበት ተቃውሞ ይችን ነገር መቀበል የለብኝም ብሎ የተቃወማት እንደሆነ እዚህኛው ሰው ልብ ላይ ደግሞ ማለት ነው ነጭ ነጥብ ይደረጋል አሉ ከዛም በኋላ መልእክተኛው አለይሂ ሰላቱ ወሰላም ምን አሉ حتى تعود القلوب على قلبين ልብ ከዛ በኋላ በሁለት ይከፈላል ሁለት አይነት ልብ ይኖራል አሉ ቀልብን አስወድ ጥቁር የሆነ ልብ ይኖራል አሉ مربادا كالكوزي مجخيا أي كالإناء مكبوبا منكوسا مالتنا لك مالتنا እንደምን ይሆናል እንደ ብርጭቆ ተገልብጣ እንደ ተደፋች ብርጭቆ ይሆናል አንደኛው ልብ ማለትነው ጥቁር ተገልብጣ የተደፋች ልብ ጥቁር ልብ ይሆናል ልክ እንደምን ተገልብጣ እንደ ተደፋች ማለትነው ኩባያ لا يعرف معروفا ولا ينكر منكرا ከዛም በኋላ ልቡ ተገልብጧል لا يعرف معروفا መልካም የሆነውን ነገር አያውቀውም ولا ينكر منكرا መጥፎ ነገርንም ከዛ በኋላ መቃወም አይችልም ለዚህም ይመስላል ብዙ ሰዎች ስትመለከታቸው ኢተቂላህ አላህን ፍራ አላህ በቁርአን እንዲህ ብሏል ይሄ حرام ነው አላህን ፍራ ይሄንን አላህ አዟል ፈጽመው ስትለው ምንም አይሰማም ድንጋይ ነው
ነገር ግን ምን ስለሆነ ነው ፈተናዎች በየጊዜው ሲቀርቡለት ሐራሞች ለሱ ሲጋፈጡበት እየፈጸማቸው ነበር እየሰራቸው ነበር ለካ ልቡ ላይ ምን እየተደረገ ነው ነጥብ እየተጣረበት ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም በሌላ ሐዲስ እንዳሉት ራን የሚባል ነጥብ ልቡ ላይ እንደሚሰራው ማለት ነው አላህ Subhanahu Wa Ta'ala እንዳለው ከላ በል ራነ على قلوبهم ما كانوا يكسبون ሲሰሩት የነበረ የሆነው ስራ ማለት ነው ራን ሰርቷል ጥቁር የተደዘደዘ ነጥብ ማለት ነው ልባቸው ላይ ተሰርቷል ይሄ ከተሰራ በኋላ ነው እንግዲህ ባሪያ لا يعرف المعروف ولا ينكر المنكر መልካም የሆነውን ነገር ይሄ መልካም ነው ልስራው ቢል አያቀውም በቃ አይረዳም መልካምነቱ አይገባው እንደዚሁ ሙንከሩን ነገር ስትነግረውና ስታብራራው ወሬ ይሄ حرام ነው ስትለው ምን ችግር አለው ከማለት ውጭ ሌላ ያቀም በል ሩበማ ወንጀሉን ለምዶታል ቀለል አድርጎ ይመለከተዋል ኖሮበታል ለምን ልቡ ላይ ተደዝድዟል ወንጀሉንም ለምዶታል ልክ ምን ይላሉ ምሳሌ አንዳንዲ የሚያመጡት የሆነው ነገር ማለት ነው ልጅቱ ለምን ትዳራለች አሉ ለቆዳ ነጋዴ የቆዳ ነጋዴ ብዙ ጊዜ ቤት ላይ ቆዳ የሚሰባሰብበት የሚከማችበት ቤት ሽታ አለ እና እሷ የባለ ሀብት ልጅ ናት ሽታ ጥሩ ጠረን ነው ቤቷ የለመደችው እዛ ቆዳ ነጋዴ ቤት ስትሄድ በጣም ይሰነፍጣታል ያ ሽታ ማለት ነው ያ ሽታ ሲሰነፍጣት ምን ትላለች አይ እኔማ ዝህ ፈጽሞ አላድርም ትላለች እና ምን ይሻለ ቤተሰቦች ጋር መልሱኝ እዚህ ሽታ ውስጥ አላድርም ስትል የልጁ እናት ምን ትላታለች ይኸውልሽ ልጄ እንደው የዛሬንና 1-2-3 ቀን ትንሽ ታገሽንና ከዛ በኋላ መፍትሄ እንፈልጋለን ትላታለች እሺ ብላ እንደምንም 3 ቀን ትታገሳለች ከዛ በኋላ ከ3 ቀን በኋላ መድኃኒት አያስፈልግም ለምን ሽታውን ለመደችዋ የዛን የቆዳ ሽታ ለመደችው ከዚህ በኋላ ምንም አይነት ምን አያስፈልጋትም መፍትሄም አያስፈልጋትም አሁን ሽታው አለ የለም ሽታው እኮ አለ ግን እሷ ስለለመደችው አሁንም ሰው ወንጀሉን ለምዶታል ወንጀሉ እኮ አለ እየሰራው እኮ ነው ነገር ግን ወንጀል ነው ስትለው ልክ እንደ ቆዳዋ ሽታ ስለለመደው የለም ነው ለምን ለምዶታል ወንጀሉ ልቡም ለምዶታል እሱም ለምዶታል ልቡ ራን ተሰርቶበት ተደዝዟል لا يعرف المعروف ولا ينكر المنكر ልብ ሲበላሽ እንደዚህ ነው ዒያዘን ቢላህ እና የዛ አይነት ይሆናል አሉ እና ይሄ ነው አንደኛው ማለት ነው لا يعرف المعروف ولا ينكر المنكر إلا ما أشرب من هواه ይህ ሰው ማለት ነው ማዕሩፍንም ማያቀም ሙንከርንም ማያቀም ያ ማለት ነው ስሜቱ የተጠጣው የሆነውን ነገር እንጂ ማለት ነው ያ ውስጡ ላይ የያዘው ሐዋ ያ ከስሜቱ ጋር የሚገጥመው ማዕሩፍ ማለት እሱ ነው ከስሜቱ ጋር የማይገጥመው ሙንከር ማለት እሱ ነው መጨረሻ ይሄ ይሆናል አለው ጉዳዩ እዚህም ነው ሰው አረ ይሄ ቢድዓ ነው አላህን ፍራ አረ ይሄ ሽርክ ነው አላህን ፍራ አረ ይሄ ሐራም ነው አላህን ፍራ የለም ለምዶታል ውስጡ ላይ ተጠጥቶታል በቃ ያንን ነገር ወሽሪቡ في قلوبهم እንደተባለው ማለት ነው ሁብ العجل እንደጠጡት ማለት ነው በኒ እስራኤሎች የጥጃን ፍቅር እንደተጠጡ في قلوبهم العجل ልክ እንደነዛ ማለት ነው ጠጥቶታል ይሄን ሐዋ ይሄን ሽርክ ይሄን ቢድዓ ይሄን ሙሐረም የሆነ ነገር ምን ብሎታል ውስጡ ለምዶታል ማለት ነው ከዛ በኋላ ተው ብትለው ሙንከርም አይመስለው ፈጽሞ እንደውም አንተ ሙንከር ትመስለዋለህ ይሄን ሙንከር ስለተቃወምከው ማለት ነው ስለዚህ አዘም ቢላህ እንደዚህ አይነት ልብ ላይ ይደረሳል መጨረሻ ላይ ልብ ሲበላሽ ማለት ነው ያኛውማ ማለት ነው ቀልብ ወቀልብን አብየድ ነጭ ሆነ ደግሞ ልብ አለ ማለት ነው ነጭ ነጥብ የተደረገበት ያ ማለት ነው ሙንከር ሲጋፈጠው መከራ ሲመጣ ፈተና ሲመጣ ተሐቅ የሚያዘነብለው ሲመጣ ያንን ነገር አልቀበልም ብሎ የተቃወመ ሙንከርን ነገር አልቀበልም ብሎ የተቃወመው ያማ ነጭ ልብ ይሆናል ልቡ ማለት ነው فلا تضره فتنة ما دامت السماوات والارض ሰማያትና መሬት እስካሉ ድረስ ምንም አይነት ፈተና መቼም ቢሆን ፈተና ይደርስበትም አይጎዳውም ማለት ነው አይፈተንም ያ ምንድነው ሁሉ ጊዜ ሙንከርን ይቃወማል ፈተና በተጋፈጠው ቁጥር ፈተናውን ምን ይለዋል ይመልሰዋል ማለት ነው ጽናት አለው እስቲቃማ አለው ሐቅ ላይ ለባጢል እጅ አይሰጥም እንደዛ አይነት ልብ እንዲኖረን ነው ጥረት ማድረግ ያለብን አማ የሆነ ነገር በመጣ ቁጥር ዘፍ እቺ ቀላልና ተዋት ይያልን ማለት ነው ወንጀል የምንዳፈር የምንቀልድ ከሆነማ ይሄንን ማሰብ አለብን ተጠራቅሞ እንደሆነ ተራራን የፈጠረው ማወቅ አለብን ተራራ ብታየው የምን ጥርቅም ነው የጠጠርና የትንንሽ ብናኛ ፈሮች ጥርቅም ነው ወንጀልም ቀላል ናት ለዛሬ ሲሰራት ነገ ትልቁን እንዲትዳፈር ታደርጋለች ተወንጀልም ወንጀል ትልቁ ይያልክ መጨረሻ ላይ አክበሩል ከባኢር የሆነው ሽርክ ላይ ልንወድቅ እንችላለን ስለዚህ ለልብ አደጋ ነው ወንጀል ማለት ጥፋት ማለት ፈተና ሲጋፈጠን ያንን ፈተና ለመጋፈጥና ለመራቅ የራሳችንን ጥረት ማድረግ አላህን Subhanahu Wa Ta'ala ማለት ነው መለመንና በሱ ላይ መመካት ያስፈልጋል ማለት ነው እና ልብ ማለት ይሄ ሰላም የሆነ ጤነኛ የሆነ ልብ ይሄ ነው ነገ አላህ Subhanahu Wa Ta'ala ዘንድ ነፃ የሚያወጣው ይሄ ነው የተበላሸ ልብ አይደለም የቆሸሸ ልብ አይደለም የተስተካከለ ጥሩ የሆነ ልብ ነው ነፃ የሚወጣው كما قال سبحانه يوم لا ينفع مال ولا بنون إلا من أتى الله بقلب سليم
የዛን እለት ይላል አላህ Subhanahu Wa Ta'ala ልጅም ይሁን ገንዘብ የማይጠቅምበት እለት አለ ኢላ መን አተላህ ቢቀልቢን ሰሊም አላህ ዘንድ የመጣ ሰው ሲቀር ሰላም በሆነ ጤነኛ ልብ ማለት ነው የተበላሸ የተበረዘ ስርዓቱን ያጣ የሆነ ልብ ሳይሆን ትክክለኛ ማለት ነው ሰላም የሆነ በተውሂድ ላይ የጸና በሱና ላይ የጸና በሐቅ ላይ የጸና እንደዚሁም ደግሞ የተለያዩ መሐረማቶችን የተጠነቀቀና የራቀ ሰላም የሆነ ልብን ይዞ አላህ Subhanahu Wa Ta'ala ዘንድ የመጣ ሲቀር የዛን እለት ማለት ነው ልጆችና ገንዘብ አይጠቅምም ይላል እና ለዚህ ልብ ምልክቶች አሉ ይሄ ማለት ነው ሰላም የሆነ ጤነኛ ልብ ለሱ ምልክቶች አሉ ከነዛ ውስጥ ማለት ነው ሰላም የሆነ ልብ ምልክቱ ምን መሰለህ አየኩነ ሳሊመን ሰላም ሊሆን ነው ማለት ነው ሚመሐበቲ ማ ይክረሁ አላህ ከሚጠላውን ነገር አላህ የሚጠላው የሆነውን ነገር ከመውደድ ምንድነው ሰላም አላህ የሚጠላው የሆነን ነገር አላህ እርም ያደረገ የሆነን ነገር አላህ የጠላውን ነገር እርም አድርጓል ከልክሏል ያን ደግሞ አላህ የጠላውን ነገር እርም ያደረገውን ነገር አይወድም ሰላማዊ ልብ ከሆነ ያን አይወድም አማ የተበላሸው ልብማ በግልባጩ አላህ የሚወደውን ይጠላል አላህ የጠላውን ይወዳል አላህ እርም ያደረገውን ይከተላል አላህ ያዘዘውን ነገር ይተዋል እንደዛ አይደለም ሰላማዊ የሆነ ልብ ማለት ነው ከዚህ የጠላ ነው ማለት ነው ከዚህ የጠራ ነው ማለት ነው ይህን አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ كما في الصحيحين قيل له أي الناس أفضل كسو ልጆች ሁሉ በላጩ ማን ነው አሏቸው መልእክተኛውን አለይሂ ሰላቱ ወሰላም قال صلى الله عليه وسلم كل مخموم القلب صدوق اللسان قالوا صادق اللسان نعرفه መልእክተኛው አለይሂ ሰላቱ ወሰላም እንደው ምርጥ ሰው ከሰዎች በላጭ ማለት ማንኛው ነው ሲሏቸው መልእክተኛው አለይሂ ሰላቱ ወሰላም كل مخموم القلب صدوق اللسان ይሄ ነው አሉ صادق اللسان እነዛ ማለት ነው ምላሳቸው አንደበታቸው እውነተኛ የሆኑት እውነተኞቹ نعرفه ይሄ صادق اللسان የሆነው እውነተኛው እናቀዋለን የታወቀ ነው አሏቸው فما مخموم القلب የሚባለው ምንድነው ሲሏቸው መልእክተኛው አለይሂ ሰላቱ ወሰላም አሉ እነዚህ ናቸው ተወዳጅ ካሉ በኋላ ምላሱ ምን ያለ እውነተኛ የሆነ እንደገና مخموم القلب ምንድነው مخموم القلب መልእክተኛው አለይሂ ሰላቱ ወሰላም ምን አሉ قال هو التقي النقي لا اثم فيه يا ነው እኮ ማለት ነው مخموم القلب ማለት هو التقي يا አላህን የሚፈራ የሚጠነቀቅ ነው النقي ጥርት ያለ ውልውል ያለ لا اثم فيه እሱ ውስጥ ምንም አይነት ማለት ነው ወንጀል የሌለበት የዚህ አይነቱ ልብ ነው የዚህ አይነት ልብ ያለው እውነተኛም አንደበት ያለው ይህ ነው ምንም የሆነው ከሰው ልጆች ሁሉ በላጩ አሉ ስለዚህ مخموم القلب ማለት هو التقي النقي لا اثم فيه ولا يبغي ولا غل ولا بغي ولا غل ولا حسد ይሄም የሌለበት ማለት ነው መልእክተኛው አለይሂ ሰላቱ ወሰላም مخموم القلب ሲገልጹት ምን አሉ هو التقي النقي ያ አላህን የሚፈራ የሚጠነቀቅ ጥርት ያለ لا اثم فيه እሱ ላይ ምንም አይነት ወንጀል የሌለበት ولا بغي እንደዚሁም ወሰን ማለፍ የሚባል ነገር የለበትም ولا غل እንደዚሁም ቂም በቀል ጥላቻ ነገር የለበትም በጠላት የሌለበትን የሆነ አካል አይጠላም ولا حسد እንደዚሁም ደግሞ ምን የለበትም ምቀኝነትም የሌለበት ልብ ይሄ ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ይሄ ልብ ያዘ እውነተኛ አንደበት ያለው ይሄ ነው ከሰው ልጆች በላጭ አሉ አላባቢህ ማለት ነው قال ابن القيم رحمه الله هذا القلب أحب القلوب إلى الله وأكثرها خيرا يهلب على ابن القيم ወደ አላህ Subhanahu Wa Ta'ala ከልቦች ሁሉ በጣም ተወዳጅ በኸይር ማለት ነው በጣም ብዙ ኸይርን የያዘ ልብ ማለት የዚህ አይነቱ ልብ ነው የዚህ አይነቱ ልብ ነው ተንቡዑ منه عيون الخير ከዚህ ልብ ማለት ነው የመልካም ነገር ምንጮች ሁሉ ተሱ ማለት ነው ይፍለከለካሉ ከሱ ይፈሳሉ ከሱ ይፈነዳሉ وتنفجر منه ينابع البر የመልካም ነገር ማለት ነው ምንጮችም ከዚህ ነው የሚንቧቡት አለ ኢብኑ አልቀይም ومبر الله ونعمه تغشاه على الدوام الله سبحانه وتعالى ስጦታና ጸጋ ሁሉ ጊዜም ተሸፍነዋለች አለ የዚህ አይነቱ ልብ መልእክተኛው አለይሂ ሰላቱ ወሰላም ያሉ هو التقي النقي لا اثم فيه ولا بغي ولا غل ولا حسد እንደዚህ አይነት የሆነው ልብ ማለት ነው ይሄ ምልክቱ ነው እንግዲህ የአላህን Subhanahu Wa Ta'ala ውዴታ የሚያስቀድም አላህን የሚፈራ ለአላህ Subhanahu Wa Ta'ala ክብር ያለው አላህ የሚወደውን የሚወድ አላህ የጠላውን የሚጠላ ልብ ይሄ ማለት ነው ሰላማዊ የሆነ ልብ መሆኑ ምልክት ነው ሌላ ምልክቱ ማለት ነው ሌላ ምልክቱ
ከዱንያ ላይ ሊወጣ ነው ይሄ ልብ ዱንያን ቦታ ያልሰጣት ሆኖ ልክ ማለት ነው ለአኺራ እንደተፈጠረ አቆና ተረድቶ ተገንዝቦ ይችን ዱንያ መሸጋገሪያ ብቻ አድርጎ አስቦ በዚህ መልክ ዱንያ ሊለያት ማለት ነው كما قال صلى الله عليه وسلم كما في صحيح البخاري كن في الدنيا كأنك غريب أو عابر سبيل መልእክተኛው አለይሂ ሰላቱ ወሰላም ዱንያ ላይ አንተ ልክ ማለት ነው እንደ እንግዳ ወይም ደግሞ እንደ መንገደኛ መንገድ አላፊ ሁን አሉ መልእክተኛው አለይሂ ሰላቱ ወሰላም ዱንያ ላይ ስትኖር ዱንያ ላይ የመጣሁት በእንግዲነት ነው ብለህ ማሰብ አለብህ ወይም ደግሞ መንገድ እያለፍክ ነው መንገድ የሚያልፍ የሆነ ሰው እኮ ማለት ነው ብዙ ጓዛ ያስፈልገው ብዙ ነገር ለዚች መንገድ አይጨነቅም ምናልባትም የሆነች ከተማ ላይ ተሻግረሃል ልትሄድ ከሆነ እዚህ ቦታ ላይ ህንጻ ገንብቼ እዚህ ቦታ ላይ ሚስት አግብቼ ልጆች ወልጄ አታስብም ለምን አንተ ሐሳብህ ሌላ ቦታ ነው እያለፍክ ነው መንገደኛ ነህ እንደዚህ ነው ዱንያ ላይ ማለት ነው መተን ማለት ነው አላፊዎች መሆናችንን ማሰብ አለብን ደዋም የለም ለማንም ደዋም የለም ለነቢያቶችም አልተደረገም ለአላህ Subhanahu Wa Ta'ala መልእክተኞች hatta ለልመላኢካ ማለት ነው ምን አልተደረገለትም ደዋም አልተደረገም ሁሉም ሞትን ይቀምሳል ማለት ነው ስለዚህ ይሄ ነገር እስካለ ድረስ ምን ብለህ ነው ታዲያ ይችን ዱንያ ሀገር አድርገህ የምትይዛት መሻገሪያ ያኮናት ወይም ደግሞ እንደምንድናት እንደ ጥላናት የሆነች ጥላ ነበረች ደከመህና አረፋልክ እዛችሁ ጥላ ላይ እኮ ዘላለም አትኖርም ለጊዜው አረፍ ነው የምትልባት ፀሐይ እንዲበርድልህ ፀሐይ እንዳያቃጥልህ ዱንያም እንደዚህ ናት ከሆነ ሀገር መጣን ከእናታችን ወደ አላህ Subhanahu Wa Ta'ala እዚህ እንድንወለድ ያደረገን ቀጣይ ሀገር አለን ምን አለ ከዚህ በኋላ ሁለት ሀገር ይጠብቀናል ሐያቱል በርዘኽ አለ ሐያቱል አኺራ የመጨረሻው መቋጫ የሌለው አለ ስለዚህ ወደዛ ተሻጋሪዎች ሐጂዎች መሆናችንን ካወቅን ለዛ ሀገር ስንቅ መያዝ ለሐሳብና ጭንቀታችን ያ ሊሆን ይገባል እንጂ ለዚህ ለምታርፍባት ጥላ አረፍ ብለህ ለምትሄድባት ከተማ እንደዚሁም ደግሞ ስታልፍ ረጥሃል ለምታልፈው ሀገር ለሷ ነው እንደምንጨነቀው ስለዚህ ቀልበን ሰሊም ማለት ነው ምልክቱ ይሄ ነው ቦታ አይሰጥም ይችል ዛሂድ ነው ችላ ባይ ነው ይችን ቦታ አይሰጣትም አይሰራም አይከስብም ማለት አይደለም ይሰራል ይከስባል ለዲኑ የሚያግዘው የሆነ ነገር ያደርጋል እንደዚሁም ደግሞ ያለበትን ሐላፊነት ለመወጣት የቻለውን ሁሉ ያደርጋል ነገር ግን ይሄ ተግባሩ ከዲኑና ከአኺራው ያዘናጋው ሁልጊዜም ዓላማው አኺራ ነው ሁልጊዜም አላህ Subhanahu Wa Ta'ala ነው የሚያስበው ያላህ ውዴታ ነው የሚያስበው ምን ከማድረጉ ጋር የዱንያ ጥቅም ማለት ነው ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ ድርሻውን ማለት ነው ያረሳ ከመሆኑ ጋር በዚህ መልክ ነው የሚያደርገው ማለት ነው ይሄ ነው ቀልበን ሰሊም ማለት ነው ምሳሌ ሌላው ምልክቱ ማለት ነው ምልክቱ ይሄ ቀልበን ሰሊም ማለት ነው ምን ያደርጋል ባለቤቱ ሁልጊዜ ይቀሰቅሰዋል ያ ልብ ባለቤቱ ማለት እንግዲህ ጀዋሪሁ ከላይ የለበሰው ልብስ ነው ልብ እንግዲህ ዋና አስኳሉ አንቀሳቃሹ ሞተሩ ልብ ነው ከዛ በኋላ ያለው እንዲህ ሂድ ሲባል መሄድ ነው ቅር ሲባል መሄድ ነው ቁጭ በል ሲባል መቀመጥ ነው ልብ ማለት ነው ውስጥ ላይ የተስተካከለ የሆነ እንደሆነ ይሄን አካል ክፍል ማለት ነው ምን ይለዋል ያስገድደዋል አላህ ወደሚወደው ነገር አላህ የሚወደው ወደ ሆነ ነገር ማለት ነው ይገፋፋዋል ወደዛ ማለት ነው የጌታውን ውዴታ የሚያገኝበት ጌታውን ማለት ነው የሚያስደስትበት ወደ ሆነ ነገር ግፊት ያደርግበታል ማለት ነው ልብ ሲስተካከል ሰላማዊ ልብ ሲሆን የተበላሸውማ እንዴት አርጎ ወደ ኸይር ይገፋል እንዴት አርጎ ወደ ኸይር ያነሳሳል ወደ ኋላ ይጎትታል እንጂ ለምን በፊት አበላሽቶታል በፊት በርዞታል በፊት ቆሻሻ ቫይረስ አስገብቶበታል ስለዚህ ከዛ ነገር የተጠነቀቀና የራቀ ወይ አላህ Subhanahu Wa Ta'ala በተውባ ያበሰለት ያንን ልቡን ያጸዳለት የሆነ እንደሆነ ያ ልብ ማለት ነው ለዚህ ይገፋፋዋል በጌታ ላይ ተመካ ወደ ጌታ ተጠጋ ጌታ የሚፈልገውን የሆነ ነገር ስራ በማለት ለዛ ነገር ይገፋፋዋል ማለት ነው የዚህ አይነቱ የተዋበ ልብ ማለት ነው ለዚህ ነው ጌታችን አላህ Subhanahu Wa Ta'ala من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون መልካም ስራን የሚሰራ የሆነ አካል ማለት ነው ከወንድም ይሁን ሴት እሱ አማኝ ሆኖ መልካምን የሚሰራ የሆነ አካል በዱንያ ህይወት ውስጥ ጥሩ የሆነ ህይወትን እናኖረዋለን እንደዚሁም ደግሞ ምንዳቸውን አኺራ እለት ምንዳቸውን በአኺራ ደግሞ እንደዚሁ ማለት ነው ያማረ በሆነ መልኩ ሲሰሩት በነበረው በተሻለ መልኩ እጥፍ ድርብ ተደርጎ ያማረ የሆነ ምንዳን እንሰጣቸዋለን አላህ Subhanahu Wa Ta'ala ጥሩ ህይወት ነው የሚኖረው ሰውዬው ሁልጊዜ የሚመካው በአላህ ላይ ነው የሚፈራው አላህን ነው የሚከጅለው ከአላህ ነው የሚጠጋው ወደ አላህ ነው የሚያሳስበውና የሚያስጨንቀው የጌታው ውዴታ ነው ከዚህ የበለጠ ሀያትን ጠይባ ምን አለ
የሚያስጨንቀው የሚያሳስበው አኺራው የጌታው ውዴታ ብቻ ነው። ሰዎች ተጨነቁ አልተጨነቁ፣ ሰዎች ተደሰቱ አልተደሰቱ፣ ተቆጡ አልተቆጡ አላህን የሚያስቆጣ እስካልሆነ ድረስ ቦታ የማይሰጠው አላህን የሚያስደስት እስከሆነ ድረስ ደግሞ ለዛ ነገር ይጥራል ይለፋል። እንደዚህ አይነቱ ልብ ነው ማለት ነው ሐያተን ጠይባ እየኖረ ያለው። ድሃም ሊሆን ይችላል፣ ምስኪን ሊሆን ይችላል፣ ምናልባትም የሌላ ችግር ሊኖርበት ይችላል። ነገር ግን ውስጡ ላይ ራህ አለ። ደስታ የሚባለው ነገር እኮ ከላይ የሚንጸባረቅ ነገር አይደለም። ከላይ ሌላው ነገር በኋላ የሚንጸባረቅ ነው። ዋና መሰረቱ ውስጥ ላይ ነው። ከላይ ለባብሶ ብታየው አእምሮ ብታየው ሲዘንጥ ብታየው ውስጡ እያረረ ከሆነ ምን ዋጋ አለው? ስለዚህ ሐያተን ጠይባ ይሰጠዋል አላሁ ሱብሓነሁ ወተዓላ ምን የሆነ እንደሆነ መልካም ሆኖ ማለት ነው ያመነ ሆኖ መልካም ስራ የሚሰራ ቀልበን ሷሊህ ቀልበን ሳሊም القلب السالم ማለት ነው ያለ የሆነ አካል ማለት ነው። ሌላው ምልክቱ ማለት ነው ምልክቱ ቀልብ السالم القلب السالم ሰላም የሆነ ልብ አሁንም ማለት ነው ከምልክቶቹ ውስጥ ማለት ነው ጌታውን ከማውሳት አይሰለችም፣ ጌታውን ከማውሳት አይቋረጥም፣ አይዘናጋም። ጌታውን በማውሳት ነው ጭርታውን የሚያስወግደው። ምናልባትም ብዙ ሰው ማለት ነው ራሱን ጭር ሲለው የሆነ ውስጡ ላይ ቅሬታ ሲሰማው ያን ጭርታውን ለማስወገድ ድብርቱን ለማንሳት ብዙ ነገር ውስጥ ይሄዳል። ነገር ግን ትክክለኛ ጥሩ ሰላማዊ ጤነኛ ልብ በነበረው ኖሮ ጌታውን በማውሳት ከጌታው ማለት ነው ዚክር የተወሰነ በማድረግ ምን ያደርግ ነበር? ጭርታውን ያስወግድ ነበር። ከአላሁ ሱብሓነሁ ወተዓላ ኪታብ በመቅራት ዚክር በማድረግ ብዙ አይነት ዚክሮች አሉ። ሱብሃንአላህ ወልሐምዱሊላህ ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም መሰለና ሌሎች ዚክሮችም አሉ። እነዛን በማድረግ ማለት ነው ጭርታውን የሚያስወግደው በዚህ ነው ቀልበን ሳሊም ማለት ነው። እንደዚሁም ደግሞ ማለት ነው በዛ የሚያስታውሰው ስለ አላህ ማለት ነው ማውሳት የሚያስታውሰው የሆነ አካል ይወዳል፣ ያንን ይቀበላል፣ ደስ ይለዋል። ሰላም የሆነ ልብ እንግዲህ ምልክቱ ይሄ ነው ከምልክቶቹ ውስጥ ማለት ነው። እንደዚሁም ከምልክቶቹ ውስጥ አስቀያሚና መጥፎ የሆኑ ነገራቶች ማለት ነው ወደሱ ሲመጡበት ሲጋፈጡት እነዛን ነገራቶች ይጠላቸዋል፣ ይርቃቸዋል። አስቀያሚ የሆነ ነገር ሐራም ነገር ሲጋፈጠው ለዛ ነገር ማለት ነው ልብ አይሰጥም። ቦታ ሰጥቶት ልፈጽመው ልስራው ለየው አይልም፣ ይሸሻል፣ ከዛ ነገር ይርቃል ማለት ነው። ለምን? ሰላም ከሆነ። የተበላሸው ልብማ ኧረ ተው አላህን ፍራ እያልከውም ዘወር አይልልህም፣ እዛው ሐራሙ ላይ ይዘወትራል። ለምን? በፊት ደፍርሷል፣ ተበላሽቷል። አላሁ ሱብሓነሁ ወተዓላ ይጠብቀንና ማለት ነው። ሌላው አሁንም ሰላም የሆነ ልብ ምልክቱ ምንድነው? ምልክቱ ምንድነው? أنه إذا فاتته طاعة من الطاعات وجد لفواتها ألما عظيما إيه مالتنا ጥሩ የሆነ ልብ አላህን ከመታዘዝ ከጧዓ ከመልካም ስራ መስራት ያለበትን ሳይሰራ አልፎት ከሆነ ያችን ነገር ባለ መስራቱ ምክንያት በጣም ውስጡን ያመዋል፣ ትልቅ የሆነ ህመም ይሰማዋል። ለምን ያችን ጧዓ አልሰራኋትም? ያችን መልካም ስራ ለምን በጊዜው አሳልፈጽማት ቀረው ብሎ ምን ይላል? ይቆጫል፣ ይበሳጫል። ከምን የበለጠ የገንዘብ ባለቤት ገንዘብ ላይ የሚስገበገብ የሆነ አካል ገንዘቧን ያጣት ጊዜ ከሚስገበገበው በላይ ይሄኛው ሰው ዓላማው አኸራ ነውና ዓላማው ጌታው መታዘዝ ነውና ያችን ነገር በወቅቱ ሳይፈጽማት የቀረ ጊዜ ይቆጫል፣ ይበሳጫል። የዚህ አይነቱ ሰላም የሆነ ልብ ማለት ነው። ከምልክቶቹ ውስጥ አሁንም ማለት ነው أنه يشتاق لطاعة ربه ጌታውን ማለት ነው ለመታዘዝ ማለት ነው ምን ይላል? ይናፍቃል። የምግብ ባለቤቶች ምግብ ለመብላት እንደሚስገበገቡት ሆድ ማለት ነው መጠጥ ለመጠጣት እንደሚስገበገበው ምግብ ለመብላት እንደሚስገበገበው እሱም ጌታውን ለመታዘዝ የዛን ያህል ስግብጋቦት አለው፣ የዛን ያህል ተነሳሽነትና ፍላጎት አለው። ምን የሆነ እንደሆነ ሰላማዊ ጤነኛ ልብ ማለት ነው። አሁንም ከምልክቶቹ ማለት ነው أنه إذا دخل في الصلاة ذهب عنه همه وغمه ወደ ሶላት ውስጥ የገባ ጊዜ ይሄ ሰላም የሆነ ልብ ምን ይሆናል? ከሱ ማለት ነው ጭንቀትና ትካዜ የሚባል ነገር ሐሳብ ብሎ ነገር ይወገዳል። ቀጥታ ወደ ጌታው ጧዓ ይዞራል። ወደ ጌታው ማለት ነው መተናነስ ወደ ኹሹዕ ይገባል። ሶላቱን አስተካክሎ ይሰግዳል። ይሄ ነው የሰላማዊ ልብ ምልክቱ ማለት ነው። ففي سنن أبي داود بسند صحيح صححه الألباني رحمه الله في مشكاة المصباح عن سالم بن أبي الجعد قال رجل من خزاعة ليتني صليت فاسترحت أن من ይላል የሆነ ሰው አለ ከኹዛዓ የሆነ ሰው ነውና እንደውም ነው ሰግጄ ባረፍኳል፣ ሰግጄ አድርጌ ባረፍኩኝ አለ። ልክ فكأنهم عابوا عليه እነሱ ይሄን ነገር አረወሩበትና ፈቃል እንዲህ አሉ። ሰውየው ሰግጄ ባረፍኩ ሲል እሱን በማነወር እንዲህ አሉ። سمعت رسول الله صلى الله عليه وسلم መልእክተኛውን አለይሂ ሰላቱ ወሰላም እኮ ሰምቻቸዋለሁ አለ ሳሊም ኢብኑ አቢ ጀዕድ ማለት
من سيلو يقول أقم الصلاة يا بلال أرحنا بها صلاتنا قم صلاتنا إقامة درق الناس كي عصرفن يلو نبر ملكتنيو عليه الصلاة والسلام أنت جراي سجاب برفت تلاله صلاة وسط مقباتنا ورفتو نجي سجدوا مقلا قلا دلم رفتو سلام يهونا لب كصلاة من جزي بوطاو አይደለም የሚለው እንደው ከበደችን ምን ጊዜ አጠርባ አደረጉት እንደው እና አጥይና አባቱን ገሎበታል እንዴ እስከ ማለት ድረስ ትንሽ ረዘም ያለች ጊዜ ማለት ነው ጊዜ በእና አጥይና ቢሰገድለት አጠር በቁል ወላሂ እንደዚህ ቢትሆን ደስ የሚለዋል አሁን ኢንሻአላህ አላህ Subhanahu Wa Ta'ala ረመዳን እየመጣን ተራዊህ ሲሰገድ ትንሽ ረዘም ያለች ጊዜ እነዚህ ደግሞ ይላል ለምን አሪህና ምንድነው ከሶላት በኋላ ማረፍ ነው ለው ሶላይቱ ፈስተራህቱ እንዲያው አቦ ሰግጄ ባረፍኩ ነው እንደ መልእክተኛው አለይሂ ሰላቱ ወሰለም ሶላታችን ውስጥ እንረፍ አይደል መልእክተኛው አለይሂ ሰላቱ ወሰለም ሶላታችን ኢቃማ አድርግና በሶላት እንረፍ ያ ማለት ሶላታቸውን እየሰገዱ የሚያገኙት ረሃ ነው ደስታ ነው ደስ ይያላቸው እንደው ሶላቷ ባትሰላመት እየወደዱ ነው የምትሰላመተው ማለት ነው ይሄኛው ሳይተበላሸው ቶሎ ተሰላምታ ወደ ቤቱ ይሄን ነው የሚፈልገው ያቺኛይቱን ነው የሚመርጠው ያቺን የምታባክነው ድክም ልፍት የምታደርገው ያው ሩበማ ጥቅም ላገኝባት የሚችለው ይቺን ሶላቱን ያይኑን ማረፊያ ጌታው ዘንድ መጀመሪያ የሚተሳሰባትን ስራውን ግን እንዳፈቀዳት የዛ አይነት የሚሆነው ምን ሲሆን ነው የተበላሸ ልብ ሲሆን ነው መልእክተኛው አለይሂ ሰላቱ ወሰለም ግን ምን ይሉ ነበር በሶላታችን አሳረፈን እስኪ ሶላታችን እየሰገድን ረሃ ደስታ እናገኝሉ ነበር ሰላም የሆነ ልብ ምልክቱ ይሄ ነው በሶላቱ ረፍትን ያገኛል ጭንቀትን አይደለም የሚያገኘው መከራን አይደለም የሚያገኘው መልእክተኛው አለይሂ ሰላቱ ወሰለም የሆነ ነገር ጥብብ ሲላቸው ወደ ሶላት ነበር የሚጣደፉት ረፍት የሚያገኙት በሷ ነው ማለት ነው ትልቅ ነገር ነው ሶላት እና ሰላም የሆነ ልብ ይሄ ነው ባህሪ ወደ ሶላት ይፈጥናል ሶላት ላይም ደስታ ያገኛል ማለት ነው ሌላው ሰላም የሆነ ልብ አሁን ምልክቱ ማለት ነው አየኩነ አሽሐ بوقته من أن يذهب ضائعا እና ምንድነው አሁን ማለት ነው ፍላጎቱ በጣም ስግብግብ ነው ይገርማል ስግብግብነቱ በምን ላይ ነው በወቅቱ ላይ ለጊዜው በጣም ይስገበገባል ጊዜው ያላግባብ እንዳትባክን በጣም ይጥራል ምን ሰራሁባት ብሎ ወቅቱን ይተሳሰባል ማለት ነው ያችን ወቅቱን ማለት ነው ያላግባብ አሳልፏት ነገ አላህ Subhanahu Wa Ta'ala ፊት ይጠየቅባታልና ስለያንዳንዱ ወቅት ያላህ Subhanahu Wa Ta'ala እኮ ጸጋ እኮ ነው ወቅቱ ጊዜም እኮ ያላ ጸጋ ነው አንዳንድ ሰዎች ጸላታቸው ይመስል ጸጋነቱን ረስተውት እስኪና ነዲና ጊዜ እንግዲል ይላል እንደው ይሄ ጊዜ ያልቅም ሰይላሉ የሚጨርሱበት አጥተው ማለት ነው እዚህ ነው ታላላቆቹ ቀደምቶቹ ብልጦቹ እነዛ ማለት ነው ለኸይር ፍላጎት ያላቸው በጣም ከመስገብገባቸው ጊዜው ጥብብ ከማለቱ የተነሳ እንደው ይሄ ጊዜ የተረፈው ሰው ማለት ነው ቢሸጥልን እንገዛው ነበር ይላሉ በጣም ለጊዜ ካላቸው ስግብጋቦት ማለት ነው እሱኛው ግን ምን ሆኗል ለጊዜው ካለው ግዴለሽነት እንደ ጠላት አድርጎ አላልቅለት ብሎት ጊዜ እንግደል ጊዜው በምን ባነቀ ብሎ ይመኛል ቀልበ ሳሊም ከሆነ ልቡ ሰላም ከሆነሳ ለጊዜው ይጓጓል አላህን በመታዘዝ ላይ አሳለፍኩት በወንጀል አሳለፍኩት ያላግባብ አሳለፍኩት እንዴት ነው ተራሱ ጋር ይተሳሰባል ይሄ ነው ለጊዜው ትልቅ ቦታ ይሰጣል ለዚህ መልእክተኛው አለይሂ ሰላቱ ወሰለም ሶሂህ ቡኻሪ ላይ ምን ይላል من حديث ابن عباس رضي الله عنهما نعمتان مغبون فيهما كثير من الناس الصحة والفراغ ሁለት ጸጋዎች ማለት ነው ብዙ ሰዎች በእነሱ ጉዳይ ይሸወዳሉ ብዙ ይሸወዳሉ ቦታ ይሰጣቸውም ይሞኛል እነሱ ምንድናቸው ጤንነትና ተርፍ ጊዜ ነው ጤንነቱን አብዛኛው በአግባቡ አይጠቀምም ምናልባትም የታመመ ሰው ነው የጤናን ማለት ነው ምንም ያውቀው ጤናማ ሆኜ ቢሆንም ይለው እንደዚሁም ማለት ነው የጊዜን ባለቤት ሰፊ ጊዜ ሞልቶታል የሆነ ነገር ቢሰራበት ኪታብ ቢሞጥልበት ቁርአን ቢቀራበት ዚክር ቢያደርግበት ብዙ ነገር ያተርፍበት ነበር እሱ ግን ተሸውዷል ወይ ወደ ፌስቡክ ይገባና ሲጎረጉር በዛ ወጣ በዛ ወረደ ሲነዳ ጊዜውን ጭርስ አርጎት ኪታብ ማታም እየቀራ አይሞጥላትም ሽፍና አርጎ ያስቀምጣትና ሌላ ቦታ ነው የሚያመሸው ማታ አቡነ ኢብራሂም ጋር ካመሸ አዳሩን ሌላ ሰው ጋር ያመሻል እንደዛ መሆን የለብህም ኢተቂላህ ያ አኺ ኢተቂላህ አላህን እንፍራ የሚያስፈልገው ነገር ቂራትህን ቀራ አይደል በደንብ ሞጥላት ከዛ ተተረፈ ገባ ብለህ ፋይዳ መስል ከሆነ ያው ጥቅም ካለህ ነው የምትጠቀም ከሆንክ ሌላችንም የምትጠቅም ከሆነ ነው አልያዝም ብለህ ዛዛታ የምታበዛ ከሆነ ጊዜህን አትግደል አታባክን ስለዚህ ዲናችንን ስንማር ጊዜያችንን በአግባቡ ካልተጠቀምን መቼም አንለወጥም የጊዜ አጠቃቀም እኮ ነው ሰውየው እንደው ብታያቸው እሳቸው ሼኽ ናቸው 40 አመት ነው እንትን ላይ የቆዩት ይላል የሆነ ነገር ብትጠይቃቸው ግን ላይፋይደተ ምንም ጥቅም የለም እነሱ
ለምን ጊዜያቸውን ተኝተው 40 ዓመት ተኝተው የመጣውን 40 ዓመት ቀርቶ መጣ ብሎ ሊያስፈራራ ይሞክራል በእድሜ ብዛት ማለት ነው። ያ አይደለም ወንድሜ 10 ዓመት ቢሆን አላህ በረካ ካደረገልህ በአግባቡ ተተጠቀምክ ያ ነው። ስለዚህ ጥሩ ልብ ያለው ሰው ለጊዜው ቦታ ይሰጣል። የሆነችን ጊዜ ሲያሳልፋት በምን አሳለፍኳት ብሎ ራሱን ይጠይቃል ይገመግማል። ባሳለፈው ቁጥር ደግሞ ይቆጫል። ለምን ይሄን ጊዜ አላግባብ አሳለፍኩት ይላል። እንደዛ ስትሆን ነው ልብህም የተስተካከለ የሚሆነው። ብዙ ጊዜም ደግሞ ክፍት ጊዜ ነው ሰው ይሸወድበታል። እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ይሸወድበታል። ሩበማ ያላግባብ ብታባክነው እንኳን ባከንከው ይሻላል። ወንጀል ላይ የሚወድቅበትም እኮ ብዙ ምን ሲሆን ነው ጊዜ ሲተርፈው እኮ እስቲ እንሂድና እንዲህ እናድርግላል ወይ ደግሞ እዚሁ ሞባይሉ ላይ ገባ ብሎ ብዙ ወንጀል ውስጥ ይዘፈቃል ማለት ነው። ያ አላህ ስንት ነገር እያለ ወንድም አንድ ኪታብ ብትሞጥር ስንት ነገር ማትረፍ እየቻለ ዚክር ብታደርግ አላህ ዘንድ ብዙ ደረጃ የምታገኝበት የአላህን ቁርአን ብትቀራ ብትሐፍዝ ስንት ነገር እያገኘህበት ጊዜ ማሳለፍ ያጣሁ ብለህ ሌላ ጉድ ውስጥ ትገባለህ። ደግሞ አላህ ሱብሓነሁ ወተዓላ በዚህ ዘመን ሁሉንም ገር አድርጎልናል። ለኸይር እኮ በሮች ክፍት ሆነዋል ብታይ ማለት ነው። ኸይረኛው ስለጠፋ ሰው ማለት ነው በባጢል ስለተዘፈቀ እንጂ ለኸይር በሮች ክፍት ናቸው። ወሊላሂ አልሐምዱ ሚንና። ስለዚህ ያን ነገር መጠቀም የሚባለውን ነገር ችላ ልንለው አይገባም። ጊዜም በአግባቡ ይጠቀማል። ይህ ማለት ነው ጥሩ የሆነ ልብ ሰላማዊ ልብ ያለው ሰው ማለት ነው። ይሄ ምልክቱ ነው። ሌላው ደግሞ ማለት ነው ምልክቱ ምንድነው? ስራውን በማስተካከል ላይ ይተጋል። ስራውን በማስተካከል ላይ ስራው ጣዓው ለአላህ Subhanahu Wa Ta'ala የሚሰራው ስራ ከዛሬ ተነገ ተስተካከልልኝ የሚለው ነገር ያሰጋዋል። ጋፊል ከሆነሳ የተበላሸ ልብ ባለቤት ዝንጉሳ ከሆነ ያማ ዒባዳው ሁሉ አዳ ሆኗል ይላል። ዒባዳው ሁሉ አዳ ሆኗል። ያ ማለት እንደ ተለምዶ ነው። ዒባዳው ሁሉ ይመጣል ውዱ ያደርጋል ይሰግዳል ይሄዳል፣ ይመጣል ውዱ ያደርጋል ይሰግዳል ይሄዳል። በቃ እንደ ተለምዶ። በሳሎቹ ግን ዓዳቸው ራሱ ዒባዳ ይሆናል። የሚሰሩት የሆነው ዓዳ ራሱ ዒባዳ ይለይቱበታል። ሲበላ ራሱ በቃ ዒባዳ ላይ እንዲጠነክር ምን ይያለው። ሌሎችም ላይ እንደዚሁ ነቄ ነው ብልጥ ነው ስራውን ለማስተካከል ይለፋል። ከዛሬ ከነገ ሶላት የተስተካከለች ኹሹዓ ተስተካከለ፣ ሌላው ዒባዳ ዚክሩ ምኑ ያሳስበዋል። እማ ጋፊል ከሆነ ሁልጊዜም በገፍላው ላይ ነው መቼም አይነቃም። ይሄ የልቡ መበላሸት ምልክት ነው። ያዘን ቢላህ። ስለዚህ ይሄ ልብ ሲስተካከል ነው ስራችንን ለማስተካከል ከነገ ከዛሬ ወደ አላህ ያለን ኹሹዕ አላህን መፍራታችን መተናነሳችን ራሳችንን በነጋ በመሸ መተሳሰባችን ማስተካከላችን የሚያሳስበን ልብ እየተስተካከለ ሲሄድ ነው። አማ የተበላሸ ልብ ቦታ የማይሰጠው ይመሻል ይነጋል አለቀ። ስለዚህ ቀልበን ሳሊም ይሄ ነው ሰላም የሆነ ልብ ምልክቱ ይሄ ነው። ራሱን ለማስተካከል ዒባዳውን ማለት የተስተካከለች በደንብ ማለት ነው ደረጃዋን ጠብቃ የሄደች አላህ በሚወደው መልኩ እየሰራኋት ነው ወይስ ራሴ እንደፈለኩት ምሰራው ስራ አላህ እንደፈለገው ነው ወይ አንተ እንደፈለከው ነው ምሰራው ያለ? ይሄን ነገር ማሰብ አለበት እኮ። ይሄን ነገር ያስባል ማለት ነው ጥሩ ልብ ያለው የሆነ አካል ማለት ነው። እንደገና ማለት ነው ይሄን ከማድረጉ ጋር እነዚህን የተደረጉትን ሁሉ ማለት ነው ለልቡ መስተካከል የተስተካከለ መሆኑ ምልክቶች ተፈጻሚ ከማድረጉ ጋር አሁንም ይሰጋል፣ ይፈራል። አላስተካከልኩም ብሎ ማለት ነው ይጨነቃል። መልእክተኛው አለይሂ ሰላቱ ወሰላም እንዳሉት ይሄን የአላህን Subhanahu Wa Ta'ala ማለት ነው ንግግር አስመልክቶ والذين يؤتون ما آتوا وقلوبهم وجلة እነዛ የሚሰጡ ናቸው የሰጡት የሆነውን ነገር በሰጡ ጊዜ የሚሰጡ ናቸው። وقلوبهم وجلة ልቦቻቸው የፈራች ሆነ ይሰጣሉ አለ። ስጦታን ማንኛውም ነገር ሰጥተው ማለት ነው በአላህ Subhanahu Wa Ta'ala መንገድ ወጪ አድርገው ልባቸው ትፈራለች። ከዛም ማለት ነው አይሻ ረዲየላሁ ዐንሃ ምን ትላለች ለመልእክተኛው አለይሂ ሰላቱ ወሰላም أهم الذين يشربون الخمر ويسرقون أهم الذين يشربون الخمر ويسرقون قال لا يا بنت الصديق መልእክተኛው አለይሂ ሰላቱ ወሰላም እነዛ እየሰጡ ይፈራሉ የተባሉት ምን ያስፈራቸዋል? ኸምር የሚጠጡ የሚሰርቁ እነዛ ናቸው እንዴ? ወጂል አለባቸው ማለት እንዴት ነው? ከዛ አንፃር ነው ወይ? መልእክተኛው አለይሂ ሰላቱ ወሰላም ምን አሉ? ላ ቢንተ ሲዲቅ አንቺ ያ ቢንተ ሲዲቅ የሲዲቅ ልጅ አይሻ እንደዛ አይደለም ነገሩ አለ። ولكنهم الذين يصومون ويصلون ويتصدقون وهم يخافون ألا يتقبل منهم ነገር ግን እነዛ ናቸው አሉ ይጾማሉ ይሰግዳሉ ሶደቃንም ይሰጣሉ እንደገና ደግሞ አላህ አይቀበለን ይሆን ይሄን ነገር ብለው ይፈራሉ። ለምን? انما يتقبل الله من المتقين አላህ የሚቀበለው እኮ እነዛ እሱን ከሚፈሩት ነው። አሁን እኛ በአግባቡ አላህን ፈርተናል አልፈራንም? በአግባቡ አላህን ፈርቼ ነው የሰገድኩት የጾምኩት ሶደቃ የሰጠሁት የሚለው ነገር ያሳስባቸዋል። እነዚህ ናቸው ወንጀል ላይ ስለተዘፈቁ አይደለም የፈሩት። ስራውን ራሱ መልካሙን ስራ ሰርተውት እንዴ ተቀባይነት ያጣ ይሆን? ለምን? በአግባቡ ላልሰራው ይችላል፣ በትክክል አላህ እንደሚፈልገው ላልፈጽመው ይችላል በማለት ያሰጋቸዋል። أولئك الذين يسارعون في الخيرات وهم لها سابقون على ملكتኛው عليه الصلاة والسلام እነዚህ ናቸው ለመልካም ስራ የሚጣደፉ የሆኑ ለሷም ማለት ነው ቀዳሚዎች። እንደዚሁም ለአኺራ አላህ Subhanahu Wa Ta'ala ጀነት የሚወፍቃቸው እንደዚህ
እንደዚህ አይነቶቹ ናቸው ስለዚህ እነዚህ ናቸው መልካምን እየሰሩ ለራሳቸው ማስተካከል ዲናቸው ላይ ጥንካሬ ለማድረግ እየጣሩም ራሱ ይፈራሉ አሁን ይሰጋሉ አማ ጋፊል ከሆነ ሰዓያዘን ቢላህ ቦታ የማይሰጠው እንደሱ አቢድ የለም እንደሱ ሙሰሊ የለም እንደሱ ሷኢም የለም እንደሱ ሙተሰድቅ የለም እንደው 100 ብር ለሶደቃ የሰጠ ጊዜ አለቀ ግን አላህ ይቀበላት አይቀበላት ምናልባት ምሩብ በማስንት ነገር አለ ዒያዘን ቢላህ ስለዚህ አላህን ልንፈራ ይገባል ልባችን ለማስተካከሉ ማለት ነው ሁሉ ጊዜ ጥረት ልናደርግ ይገባል ይነበሩ የመልእክተኛው አለይሂ ሰላቱ ወሰላም ሰሃቢዎች ማለት ነው እንደዚህ ነበሩ እና صاحب القلب السليم لا يحب الظهور እንደዚህ ነው የጥሩ ልብ ባለቤት የሆነ ሰው የበላይነትን መግነንን አይፈልግም ከፊት መሆንን አይፈልግም እኔ የበላይ ነኝ የሚለውን ነገር አይፈልግም እነሱ የሚያሳስባቸው ልባቸው ሰላም የሆኑ ሰዎች እሳቢያቸውና ጭንቀታቸው ስራዬን አላህ ወዶልኛል አላህ ነገ መልካም ነገር ያጎናጽፈኛል ወይስ ደግሞ ጥሩ መስል ለነገ ዋረድ ያለው ይሄ ነው የሚያሳስባቸው እንጂ ዛሬ ከበላይ መሆን ከፊት መሆን ያ ነገር እነሱን አያሳስባቸው ማለት ነው የመልእክተኛው አለይሂ ሰላቱ ወሰላም ሰሃቢዎች ይህ ነበር ባህሪያቸው ማለት ነው ይህ ነበር ባህሪያቸው ሰዎች በእነሱ ጉዳይ እንዲነጋገሩ አይፈልጉ ነበር ይሄ እንዲባሉ አይፈልጉ ነበር ወይም ደግሞ ያኮ ነው እንዲህ ያደረገው ይሄ እኮ ነው ተብሎ ጣቶች እንዲተቃቀሱባቸው አይፈልጉም ነበር ማለት ነው አይፈልጉም ነበር ይሄ ነው ጥሩ የሆነ ልብ ያለው ምልክቱም ይሄ ነው ሰሃቢዎች ይህ ነበር ሐያታቸው ማለት ነው أخرج البخاري في أدب المفرد بسند صحيح صححه الألباني رحمه الله في صحيح الأدب المفرد من علي بن أرطعة رضي الله عنه عن علي بن أرطعة قال كان الرجل من أصحاب النبي صلى الله عليه وسلم إذا زكي قال اللهم لا تؤاخذني بما يقولون واغفر لي ما لا يعلمون لنا علي بن أرطعة من على علي بن أرطعة من على የመልእክተኛው አለይሂ ሰላቱ ወሰላም ባልደረቦች ከነሱ አንዱ ማለት ነው ሰዎች ተዝኪያ ሲያደርጉት እንዲህ ነው ብለው የሆነ ተዝኪያን ሲሰጡት ምን ይል ነበር اللهم لا تؤاخذني بما يقولون እነሱ በሚሉት ነገር አትያዘኝ ነበር واغفر لي ما لا يعلمون እነሱ የማያውቁት የሆነውን ነገር ማረኝ ጌታዬ ሆይ ብሎ አላህን ይለምን ነበር ተዝኪያ ሲደረግ ማለት አይፈልጉትም ነበር ተዝኪያው ነገር ግን እኛ ነሳ ስትመለከት አላህ ያዘንለት ሲቀር በግልባቸው ያልተወሳለታ በቃ ዱዓኢፍ ማለት አላህን የማይፈራ ሙጅሪም ማለት እኔ ነኝ ብሎ ያስባል ተዝኪያ ሳይደረግ ሲቀር ተዝኪያ ሲደረግ ደግሞ እኔ ነኝ አቢድ ብሎ ያስባል እነሱ ግን ምርጥ ሰው ማለት ተዋዱ ያለው የሚተናነስ አላህን የሚፈራ ማንነቱ ተደብቆ እንደዛ አይነት ሰው መሆኑን የሚፈልጉ ተዝኪያን አይፈልጉም hatta ተዝኪያ ሲደረጉ اللهم لا تؤاخذني بما يقولون እነሱ በሚሉት እኔን አትያዘኝ በማለት ነበር የሚናገሩት ማለት ነው وفي صحيح البخاري من حديث عمرو بن ميمون الطويل رجم هنا حديث ነው ማለት ነው የዑመርን ታሪክ አስመልክቶ ነው የዛን ጊዜ ማለት ነው በተወጋበት የመጨረሻ ሀያቱ ማለት ነው ያ ረጁሉን ኸቢር ወሻሻ ሰው በወጋው ጊዜ ማለት ነው ዑመር ኢብኑ አልኸጣብ የሆነ ሰው መጣና እሱ ዘንድ አብሽር ያ አሚር አልሙእሚኒን አብሽር አንተ የአማንያን መሪ ሆይ አላሁ ሱብሓነሁ ወተዓላ የመልእክተኛው አለይሂ ሰላቱ ወሰላም ባልደረባ መሆኑ ያበሽራል እስልምናም ቀዳሚ ነህ ቀድመህ ነው ወደ እስልምና የገባህ በርግጥም ተመረሃል እስልምናን አውቀሃል እንደዚሁም መሪም ሆነህ ሙስሊሞችን አገልግለሃል በፍትህም አስተዳድረሃል አለ በመጨረሻም ደግሞ አሁን ሸሂድ ሆነህ ልትሞት ነው አብሽር አለ ነገር ግን ዑመር ምን አለ ወዲቱ አነ ذلك كفافا لا علي ولا لي እኔ ወዳለሁኝ አለው ይሄ ለኔ ከፋፈን ቢሆንልኝ ማለት لا علي ولا لي እንደው በኔ ላይ እንትን ባይባልልኝ በኔ ላይ ወንጀል ባይኖርብኝ እንደዚሁም ለኔ ትርፍ ነገር ባይኖረኝ ከፋፋ ብቻ በሆነ ተዛ ከንቱን ብቻ መብቃቂያ ነገር ብቻ ቢሆንልኝ እወዳለሁኝ ማለት ያንን መልካም ስራውን እንዴት ብዙ ትርፎች አሉን ብለን እኛ እናስባለን ነገር ግን እሱ ያንን አይደለም ያስበው እንደው ከፋፋ እንኳን በሆነልኝ ብሎ ተናገረ ማለት እና ይህ ሰው ይሄን ተናገረና ወዲያው ዘወር ሲል ማለት ነው ምን ያደርጋል ያ ሰው ሽንጡን ይጎትታል ማለት ነው ከቁርጭምጭሚቱ በታይ እዛ በኋላ ዑመር ምን አለ ጥሩልኛል ተጠራለ ابن اخي ارفع ثوبك ልብስህን ከፍ አድርግ فانه انقى لثوبك واتقى لربك ልብስህንም ንጹህ ያደርግልሃል ጌታህንም ፈርተሃል ምትጎትት ከሆነ ጌታህን እያመስክ ነውና ስለዚህ ይሄን አለና ዑመር ኢብኑ አልኸጣብ መከረው ማለት ነው እዚህም ምን ይዘው ነገር አለ ዑመር ኢብኑ አልኸጣብ በዛ ሁኔታ ላይ ሆኖ ራሱ ሙንከርን ይቃወማል ለሞት እኮ ተቃርቦ የሚመገበው የሆነው ምግብ የሚጠጣው የሆነ ነገር ራሱ እኮ በተቀደደበት የሚፈስበት ሁኔታ ላይ እኮ ነው ያለው እንደዛ ሆኖ እንኳን እቺ ደግሞ ምን አላት ይላል
እቺ ደግሞ ምን አላት እኮ ነው የሚለው ዑመር ግን በዛ ሁኔታ ላይ ሆኖ ራሱ ምን አላት አላለም አንተ ልብስህን ምን አድርጋለው ከፍ አድርግ ልብስህን ንጹህ ይሆናል ጌታንም የምትፈራበት ይሆናል ምክንያቱም ማሰበስ ከሆነ ጌታን ፈራህ አይባልም አመት ነው ወንጀል ነውና ማለት ነው ይሄ ነው በመልካም ያዙ ነበር በዚህ ሁኔታ ላይ ሆነው ራሱ ይሄም ራሱ ጥሩ ልብ ያለው ሰው ምሳሌ ነው በመልካም ያዛል ከመጥፎ ይከለክላል መልእክተኛው አለይሂ ሰላቱ ወሰላም እንዳሉ من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان መልእክተኛው አለይሂ ሰላቱ ወሰላም ከናንተ መጥፎን ነገር የተመለከተ የሆነ አካል በእጁ ያስወግዳል ይሄን ካልቻለሳ በምላሱ ይናገራል ይሄን ካልቻለሳ በልቡ ይጥላ ይሄ የመጨረሻው ደካማ የእምነት ደረጃ ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ስለዚህ ልቡ ሲደክም እምነቱ ሲደክም የተበላሸ ልብ ሲኖረው ሙንከሩን መቃወም ያቅተዋል መጀመሪያም ላይ እንደተነጋገርነው ማለት ነው ነገር ግን ጥሩ ልብ ካለው ጽዱ ልብ ሳለውሳ ከቻለ በእጁ ያስወግደዋል ካልቻለ ደግሞ ባንደበቱ ይናገራል حرام ነው ብሎ ማንንም ሳይፈራ የሚፈራውን አላህ ነውና ይናገራል ያ ነገር ካልተሳካ በልቡ ይጣላል ያ ማለት እኔ ጠልቼዋለሁ እንዳሻው ብሎ አይቀመጥም ولا تقعد بعد الذكرى مع القوم الظالمين ካስታወስክ በኋላ ከበደለኛ ህዝቦች ጋር ከበደለኛ ሰዎች ጋር አትቀመጥ ነው ያለ አላህ Subhanahu Wa Ta'ala አይቀመጥም ከዛ በኋላ ያገላል ማለት ነው ከዛ ቦታ ላይ ይሄ ነው ልቡ ሰላም የሆነ አካል ይሄ ነው ሙንከርን አይቶ ኢቅራር አያደርግም በዚህ ሐዲስ አስመልክቶ ሸይኽ አልእስላም ኢብኑ ተይሚያ ምን ይላል فإن لم يكن في القلب إنكار ما يكرهه الله ልብ ውስጥ እኮ ማለት ነው ከለለ አላህ የሚጠላውን ነገር መቃወም ከለለ ويبغضه الله የሚጠላው የሆነ ነገር ማለት ነው ከመቃወም ምን ከለለ ልብ ውስጥ የሆነ ነገር ከለለ ልብ ማለት ነው አላህ የሚጠላውን የማይቃወም ከሆነ لم يكن فيه إيمان እዚህ ልብ ውስጥ ኢማን የለም አላህ የሚጠላው መቃወም ካልቻለ ይሄ ልብ ኢማን የለውም ይላል ኢብኑ ተይሚያ ረሂመሁላህ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ይሄን አስመልክቶ የተናገሩበት ሐዲስ አለ ይሄም ራሱ የእምነት የመጨረሻ ደረጃ ነው ማለት ከዚህ በኋላ ይሄን የማይቃወም ከሆነ እምነት የለውም ማለት ነው ስለዚህ ልብ ማለት ነው ሰላም የሆነ ጊዜ ሙንከርን ኢቅራር ያደርጋል ማዕሩፍን አውቆ መስራት ይችላል ስለዚህ ያ ልብ የሚገኘው እንዴት ነው ለዛ ልብ መጣር አለብን ልባችንን በሽታ እንዳይገባበት ጥንቃቄ ማድረግ አለብን እተይ ወንድሜ ለአካላችን እኮ ማለት ነው ቤተሰቦቻችን ገና በኋላ ቆይቶ መንጋጋ ቆልፍ አው ደግሞ የሆነ ነገር በሽታ እንዳይዘው ከብሎ እናቱ ገና እንዳረገዘችው እኮ ምን ይወጋል መርፌ ይወጋል ክትትል እየተባለ ከተወለደም በኋላ ክትባት ይደረጋል ለምን የሆነ በሽታ እንዳያጠቃው በማለት ማለት ነው ልባችን ላይ ደግሞ በሽታ እንዳያጠቃው መጣር የለብንም ወይ ጥንቃቄ ልናደርግበት አይገባም ወይ ወንጀል በመጣ ቁጥር እንደፈለክ የሆነ ፊትና በመጣ ቁጥር እንደፋለክ ገባና ዘባርቅበት ምንለው ከሆነ ልባችንን አደጋ ላይ ጥለነዋል ክትባቱን አልሰጠነውም ማለት ነው ስለዚህ ለልባችን መስተካከል ልባችን የተስተካከለ ሆኖ እንዲቀጥል የቻልነውን ሁሉ ጥረት ማድረግ አለብን የሁሉም ነገር ባለቤቱ አላህ Subhanahu Wa Ta'ala ነው اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة